ሰላም ቤተሰቦች እንዴት ናችሁ? ሰላም ነው። ዛሬም እንግዲህ በሚገርም ነው ወሳኝ አንደኛ ቤንግ በሆነ ቪዲዮ ለቀዳ ክላሲክ ተካታዮች ላመጣ እንግዲህ ላሳያችሁ እዚህ ተገኝቻለሁ። ይሄን እንደምታዩት እንግዲህ በፖርሽ ተከብቤያለሁ። ደግሞ የኋላ የምታዩት ፖርሽ ነው። እንግዲህ የሁላም ፖርሽ መኪና ነው። አሁን እንግዲህ ከውጪ ያለሁት እንግዲህ የፖርሽ አዲስ 2026 አዲስ መኪና ወይ 2025 ብቻ አሪፍ የሚባል ፖርሽ መኪና አለ እዚህ። እሱን ምን ይመስላል የሚለው ነው ዛሬ ማሳያችሁ። ዋጋው እናያለን፣ ብራንዱ እናያለን፣ ሞዴሉ እናያለን። አሪፍ ጊዜ እናሳልፋለን ብዬ አስባለሁ ከፖርሽ ካምፓኒ ጋር። ቪዲዮስ ከመጨረሻ መከታተል እንዳይዘነጋችሁ። ላይክ አደረጋችሁ ፕሊዝ ላይክ አድርጉ፣ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እስቲ ሞራሉን ሰብስክራይብ ያደረጋችሁ ጥያቄውን ለመለሰ 5 ሰዎች ብቻ እንደነገርኳችሁ ደግሞ የ100 ብር ሽልማት አለ። ስለዚህ ለስ ጊዜ እንግባ ወደ ውስጥ። Silhouettes of you are like a taunt. Never really know just what you want. With you I don't ever feel calm. I can feel the sweat inside my palms. Play with me like cats and a string. You don't understand the pain it brings. You don't ever wanna give me wings. You don't ever wanna set me free. You know I'm addicted to you, and it's twisted, you've been gifted with the evil voodoo. Got me coming back for more, even when I've been screwed. Dolls full of pins, pierce my heart straight through. I got issues in my head, I like you in my bed, but you አያቾች አይፎን 17 ፕሮ በጣም ብዙ ቦታ እያስገባችን ነው። እንግዲህ እዚህ ጋር መሺ ብሎናል። እሺ ብሎ እንግዲህ ለማየት ነው። አሁን እንግዲህ ገብታ እንግዲህ ይሄ የፖርሹ እንግዲህ ይሄን መሳር ከዚህ የመጀመሪያው ከዚህ እንጀምርላችሁ። እንግዲህ ይሄን ፖርሽ እዚህ ጋር 360 ልስራላችሁ። እንደምታዩት ያው ፍራንሳይዶ ግሪን ነው፣ ውስጡ ደግሞ ብላክ ከስተም ነው መሰለኝ። ብቻ እዚህ ጋር 360 የፈጠረ ስለናንተ 360 ልስራላችሁ። አያችሁት? ውስጡ እንግዲህ ብላክ ከስተም ነው። እዚህ ጋር ይኸውት ዋጋውን እንደምታዩት እዚህ ጋር ቆይ ላሽፋችሁ እስቲ። እዚህ ጋር ይኸውት ስለ መኪናው ዲቴል ዩስ 3100 አኖፊው ኮስቱ እንግዲህ አያችሁት 20 ማይልስ ፐር አወር ነው የሚሄደው፣ ፐር ጋለን ነው የሚሄደው 20 ማይልስ ፐር ጋለን። አንድ ጋለን 20 ማይልስ ያስኬደዋል። እንግዲህ ይሄኛው መኪና ይሄን ይመስላል ማለት ነው። እዚህ ጋር እንደምታዩት እስቲ ይሄ ደግሞ የእንትኑ ቴፕ ነው መሰለኝ። የውጭው ፓርት እንደዚህ ነው የሚመስለው። ውስጥ ገቡ ያለው የቴፖቹ ፓርት ማለት ነው እንደዚህ ነው የሚመስለው። ይሄም እዚህ ጋር የቴፕ ፓርት ነው። ግን ሞር ፕራይሱን እዚህ ጋር የዚህ መኪና ፕራይስ ላገኘው አልቻልኩም። አሁን ነው ዋይ ምንም ሊመጣልኝ አልቻለም። ሜቢ እዚህ ጋር ሊሆን ይችላል። እንግዲህ ያው እንደምታዩት ነው። ይሄ የእንትኑ ፕራይስ ነው ኦኬ ይኸውና የመኪናው ሁሉ ነገር ያው እዚህ ጋር ነው። እንግዲህ ይሄ ሪቴል ፕራይሱ 196,000 ነው። ሊደር ኢንስታሌሽን ምናምን ሁሉም ነገር አጠቃላይ ሲዳምር ከሁሉም ነገር ቶታሉ ወደ 201,000 ነው። 201,518 ነው ማለት ነው። ይሄ የመጀመሪያው ፖርሽ መኪና እንግዲህ ይሄን ይመስላል። እንግዲህ የመጀመሪያችን በ201,000 ነው የጀመርነው። የፌራሪውን ካያችሁት የፌራሪው የጀመርነው በእንትን ነበረ በ100 ምናምን ሺህ ነበረ። እነዚህ ግን ርካሻቸው 200 ነው። ስለዚህ ውድ ናቸው ማለት ነው። እስቲ አሁን ደግሞ ሁለተኞቹን እናያቸው። እነዚህ አብዛኛው ሞር አሁን ማሳያችሁ ከፍ ያሉ ናቸው። እነዚህ አሁን የስፖርት ሚጎች ናቸው። አሁን ከማሳያችሁ ሞር ከፍ ያሉት ናቸው። እስቲ አሁን ወደ እነሱ እንጀምር። እዚህ ጋር እንደምታዩት እንግዲህ ትልቁ ግብ ደብዳል ከሲልቨሩ እንጀምራለን። Everything is like a test. I better not text or I'll come off desperate. But if I lay down and I play dead and I stay dead. ነው እንግዲህ የኋለኛው እንደምታዩት ከኋለኛው እንደምታዩት ያው እንግዲህ ሲልቨር ነው። ፖርሽ ይላል። ፖርሽ ሲልቨር ነው። Baby you'll get sick of being the monster out of my head under my bed thinking something. እዚህ ጋር ሞር ስለ ብራንዱ ስለ ማዶ ኤቭሪቲንግ አለ ስለዚህ መኪና። መጀመሪያ ግን ስለ ብራንዱና ሞዴሉ ከመሄዴ በፊት እዚህ ጋር ላሳያችሁ። ይሄ የሚሄደው 52 ማይል ፐር ጋለን 52 ማይል ይሄዳል እና ሃይብሪድም ነው። 1500 ሞር ፊውል ካስት ኦቨር 5 ለ5 ዓመት እንደዛ አይነት ካስት ያደርግ ይችላል። ብቻ ሞር ዲቴሉ እንግዲህ እዚህ ጋር አለ። ከእንደገና አሁን የመኪና ብራንዱ ሞዴሉ ምናምን ሁሉም ነገር አሁን እዚህ ጋር አሳያችኋለሁ። መኪናው እንደገመትኩት ሃይብሪድ ነው። 2025 ኤሲ ሃይብሪድ ኮፒ ይላል። ቬሂክል ኢኩዊፕመንት የሁላ ነገር አለው መኪና ውስጥ። ስፖርት አይላንድ ሲልቨር 4 ዞን ክላይሜት ኮንትሮል እና ምንድነው ሩፍ ሊንን ሬስት። መኪናው ብዙ አይነት ኢኩዊፕመንት አለው። ሌላ ሁለተኛ ደግሞ እስቲ እዚህ ጋር ፕራይሱን እንዴ ፕራይሱ እዚህ ጋር ካለው የሆነ የመኪናው ፕራይስ እዚህ ጋር ነው ጋይስ። ይሄ መኪና የሚያወጣው 143,000 ነው። መጀመሪያ ሪቴል ፕራይሱ 138 ነበረ።
ከዛ ዲለር ኢንስታሌሽን ኦፕሽኖች አሉ የ2000 ብቻ ኤኒዌይስ ሰብቶታል 795 ስለዚህ ቶሮ 143 293 ላይ ገብቷል ማለት ነው። እዩት ጋይሶች እንግዲህ መሳል ሁለተኛው ደግሞ ሁለተኛው ጋር ያለውን ንግባ። ሁለተኛው ብዙ ስለ ሞዴሉ ምናምን አልጻፉበትም ነገሮቹን። እስቲ ለማንኛውም እንየው። ይሄ እንግዲህ እዚህ ጋር እንደምታዩት ምን ይላል 15 ማይል ፐር ጋለን ነው የሚለው። እቺ ሞር አነስ ትላለች፣ ነዳጅ ትበላለች። ለምን እንደሆነ እኔ እንጃ። ነዳጅ የሚበላው ብቻ 360 ላሳያችሁ የዚህችንም ፖርሽ Will you regret everything that you did, that you said? I don't think you understand what you're doing, and my heart's black and blue from the bruise. እንግዲህ ፖርሽ ይህን ይመስላል ማለት ነው ጋይስ። እነዚህ ብዙ ፕራይሳቸው በቃ እንደዚህ ተመሳሳይ ነው። ይሄ 150 ሺህ 140 ሺህ 120 ሺህ ናቸው። ይሄ 81 ሺህ ብር ነው። ተሳስቼ ነው አልነገርኳችሁ በደንብ። ይሄኛው እንግዲህ የምታዩት እዚህ ጋር ያለው 81 ሺህ ብር ነው። ይሄ የሚያወጣው ማለት ይሄ ፖርሽ የሚያወጣው 81 ሺህ ዶላር ነው። ስለዚህ ርካሽ ናቸው ማለት ነው። እና አሁን እስካሁን ምን አየን? እዚህ ጋር ምን አሳየዋቸው? የስፖርቱን እዛ ጋር አሳየዋቸው። ከዛች ትንሽ 4 ሳይዝ ተልቆ አለችው አካላቱን አሳየዋቸው። እቺ 38 ሺህ ነች። እቺ ደግሞ 80 ሺህ ነች። ዋጋዎቹ ረከስ ይላሉ። አሁን ማሳያችሁ እስካሁን ያላየነው ምንድነው ባለ ትንሽ የሆኑ እንደ ቤት መኪና ሆኖ ባለ 4 ሲት ያለውን በአጭር ብዳ ካምፓክት መኪና ማለት እንደ ቤት መኪና አይነት እሱን እንዳሳያችኋለሁ። ምን ይመስል ነው ብር ብናያለን። ከዚህ ተከታተሉ ጋይሶች። የፍርዴ የብሮ እናንተ ብዬ እዚህ አይናቸው ራሱ በጣም አሪፍ ነው። ጥሩ ሰዎች ናቸው። ያስኬደ I feel like when I'm with you I'm losing. I feel like you think that this amusing. Sitting there gaslighting and confusing. Was it me? Is it me? Am I deluded? ከኋላው እንግዲህ ይሄ መሰል መኪናው as you guys see I'm the one who's always sorry, the conclusion. Even though I have እንግዲህ 360 ሰርችላችሁ ነው መሰል መኪናው። ስለ መኪናው ትንሽ ነው። መኪናው እንግዲህ እንደምታዩት 21 ማይል ፐር ጋለን ነው የሚሄደው። እስከ የመኪና ፐር ጋለን እንደዚህ ነው የሚሄደው። ዋጋው ደግሞ የዚህ መኪና የሚገርመው ፓርት ይሄን በጣም ርካሽ ነው። $143,000 ነው። $143,000 ነው። እንግዲህ የተመሰረተበት 2025 ነው። ሜክ ፖርሽ ሞዴሉን እንግዲህ ታውቁታላችሁ ትሪም ቤስ። ስለዚህ የዚህ መኪና ዋጋ 143,000 ነው ማለት ነው። 143,000 እንደምታዩት ማለት ነው። ስለዚህ አሁን እስቲ ደግሞ የነጩን ደግሞ እንየው። እስቲ አሁን አንድ አባይ ላይ ያለ ጠግጋ ከሁሉም ለየት ያለ አሰራሩ ምናምን እንትን ያለ። ምክንያቱም አሁን ላሳያችሁ የምፈልገው እንዴት ነው ታውቃላችሁ? መኪናቸው ያወጡታልና ሲያወጡት 4 ወይ 5 አይነት ሞዴል አለው። ከዛ 4ቱም ሞዴል ወይ 2 ወይ 5 ሞዴል እነሱም ብቻ እየደጋገሙ በየአመቱ ያነሰ ከፍ ያለ ዝቅ ያለ ከፍ ያለ ዝቅ ያለ ነው የብዙ መኪኖች ኖሩት። እኔ ደግሞ ሞዴሎቹ ብቻ መርጬ ወሳኝ ብለውን ከትልቅ ዋጋ እስከ ትንሽ መካከለኛ እያልኩ ሄዳለሁ። አሁን ደግሞ አንድ ለየት ያለች አለች ጠጋ ነጭ ነች። እስቲ እሷን ላሳያችሁ። እቺኛዋ ማለት ነው እንደምታዩት ነጭ ነች ውጭዋ carbon instead. Even though I offer all of the solutions, I wish you loved me like I love you. It's stupid when I'm alone with you, I never feel lucid. I wish I wasn't struck by Cupid. I wish ይሄ ትንሽ ወረድ ያለ መሰል አውቀዋለሁ። ያው ይሄ ደግሞ አዲስ ነው የ2026 ፖርሽ እንግዲህ ያሽታ ደግሜ ላሳያችሁ። ይሄ በጣም ወሳኝ ስለሆነ ነው። ውስጡም ደግሞ ብላክ ነው። quick question. Am I allowed to open it? Okay, cool. ስለዚህ ጋር ገብተን መግራት እንችላለን። እስቲ እቺ የ2026 ዋና ክፈታት የ2026 ዋና ክፈታት። እንግዲህ ሲከፈት ይሁን እንደዚህ ነው። ውስጡ ላሳያችሁ በረም። አሁን በረም ተከታተሉኝ እና ጋቶች ውስጡ ይሄን ይመስላል። እረበለው ውስጡ ልዩት ውስጣዮች ብላክ ካስተም ነው። እንግዲህ ይሄ የ2026 ነው 2026 ነው። እዩት ምን እንደሚመስል እዚህ ጋር ስክሪኑ አለ ምናምን። አሁን ግን ለሪም ይብራልኝ አይመስለኝም። ኧረ በራልኝ። አያችሁት ሲበራ እንደዚህ ነው ምናምን። ወሳኝ ነው በጣም ሙድ አለው። አያችሁት ይሄ ግን የ2026 ነው። እንዴት ነው እዚህ ጋር አምራለሁ። ዴው ተመቻችኋለሁ። ኤኒዌይስ እንግዲህ የኋላ ይሄ የፊት ለፊቱ መቀመጫ ነው። እስቲ ኧረ ጋቢናው ራሱ እናት ሽታው ራሱ ደስ ይላል። እስቲ ሲገዝም ብለን ነው እንደ ስዊች ፕሮፋይል እያያችሁት ነው ጋይሶች። በጣም ከባድ ነው ማለት ነው። እዚህ ጋር ነው ስፒዳችሁ ምናምን የሚታየው። ይሄን አሁን አስነድተው ቢያስሞክሩ ምን አለበት በእናታችሁ። እንግዲህ የኋላው ሳይድ ደግሞ የባኩ ሳይድ ይሄን ይመስላል። እዩት
የራሱ የሆነ እዚህ ጋር ስክሪን አለው። ሁሉም አዳዲስ መኪኖች የራሳቸውን ስክሪን አላቸው መሰለኝ። ይሄ የራሱን ስክሪን አለው እንደምታዩት። እዚህ ጋር ደግሞ እቺ የእንትን ማስቀመጫ ነች፣ የቡና ማስቀመጫ እዚህ ጋር አለ። በሉ ይሄ ወሳኝ ነው። እስቲ ዋጋውን ነው እንግዲህ ውጭ ይሄን ይመስላል። ውስጡን ማሳየቻቸውን ምን እንዳይመስል ይሄ በዚህ ጋር ነው እንግዲህ የስፒድ እንትኑ ምናምን ሁሉ ነገር የምታዩት። እዛ ጋር ነው የሚገርም ሰዓት እየቆጠረ ነው እንግዲህ ይሄን ይመስላል። እስቲ ሞር ደግሞ ስለ መኪና ታይፑ፣ ሞዴሉ፣ ሜኩና ስንት ብር ካስት እንደሚያደርግ ላሳያችሁ። እስኪ በለው እናንተ 2026 ፖርሻ $255 ነው የሚወጣው 4999 በየወሩ። ይሄን እንኳን አፎርድ ማድረግ እችላለሁ ጋይሶች። ፎር ሪል አፎርድ ማድረግ እችላለሁ። ልግዛው እንዴ ጋይሶች? የምር ልግዛው እንዴ? 4999 በወር ዳውን ፔመንት ነው የለኝ። ችግሩ እሱ ነው። ኤኒዌይስ እንግዲህ እዩት። ዋጋው እንግዲህ ይሄን ይመስላል። ዋጋው እንግዲህ እንደምታዩት ይሄን ይመስላል። አዲሱ ነው 2026 250,338 ድረስ ኤችፒ ሄዳ። ኤሌክትሪኩ ደግሞ ሞደርን ነው፣ አውቶማቲክ ትራንስሚሽን። እንግዲህ እንደምታዩት መኪናው ያበደ ነው። እስቲ እንግዲህ ገብተን ደግሞ ሞር እዚህ ጋር ምናለ የእግር እንትኑ ረጅም ነው እንደምታዩት አያዩት። ይሄ የፖርሽውን ደግሞ ልጥፍ ያለ ነው፣ እንዳይሎቹ መሬት ላይ ምናምን መጋደል የለም። ይሄን ግድግዳውን ነው የምትረግጡት። ይታያችኋል። አዲሱ 2026ን ካላያዩት ፖርሽው ቅዳጋ ታዩታላችሁ በሰፊው ይሁት። ፍሬኑና ማርሹ ማን ነው ነዳጁ የሚረገጥ አይደለም፣ ግድግዳ የተለጠፈ ነው። ገፋ ነው የምታደርጉት። ይሄን ይያዛል በለው። የ250,000 ብር መኪና እንግዲህ ይመስላል። የ2026 ፖርሽ መኪና ደቅ ብሎ ነው አውትሮ የሰራ ያለ ነው። ቪዲዮ እስከ መጨረሻ ተከታተላችሁ በጣም ደስ ብሎኛል። እንግዲህ እንደ ልባችሁ ሀሪፍ እንደምትሉት የምታዩት ወሳኝ የሆነ ሀሪፍ የሆነ የ2026 መኪና ለማሳየት እየሞከርኩ ነው። አዲሱ ዓመት ሳይመጣ አፕዴት የሰጧችሁ ነው። እንግዲህ እንደዚህ አይነት ስራ እንዲሰራላችሁ ከፈለጋችሁ ደግሞ ካሜንት ያሳውቁ። የምትፈልጉት አይነት መኪና የሚቻል ከሆነ እንሰራለን፣ የማይቻል ከሆነ ደግሞ እንዲቻል አድርገን ነገር እንፈልጋለን። እንግዲህ ቪዲዮ እስከ መጨረሻ ተከታተላችሁ በጣም ቴንክ ዩ። አሁን እንግዲህ ምንድነው እናንተ ማድረግ ያለባችሁ? ይህ ቪዲዮ ከተመቻችሁ ሁሉም አፖስቶ ከሆነ ፕሊዝ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ላይክ ስታደርጉት እንግዲህ ቪዲዮዎች ፑሽ ይደረጋሉ። ስለዚህ እስቲ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ከደስ ከተለጣው አመሰግናለሁ። ይመቻችሁ የአራድዬ ልጆች። ፒስ